ሰማለን ግን አንፈርድም። አንዳንዴ የበላውበትን ሳህን ላለማጠብ በምላሴ ላስላስ አድርጌ ታጠበቃው እስከትቻለሁ። ኧረ ቱ አንፈርድም አይደል እንዴ? ዛሬ ምን አይነት ጉድ ነው የምንሰማው እንዴ? ምን አይነት ሰው ነሽ አንቺ ደግሞ? በጎርጊስ ምን ነው አንቺ? ምን ነው ምን አደረገ? አስጠላ በእናታችሁ። ይሄን እኮ ነው አንቺ በልቼበታለሁ። እና አሁን ልጅ ወለድኩ ነው ብለው ቃል የለኝም። ጉድ ሳይሰማ መስከረም አይጠባሉ። ሌላ ጉድ ይወጣል እኮ። ስማው ለተስቀዱስ አንፈርድም እንዴ? እሺ ቀጣይ እንሰማለን። አንፈርድም። ሻወር ቤት ባለው የጥርስ ብሩሽ ሽንት ቤቱን ዳሩ አረማዬ አንፈርድ። ቢያንስ ካጠብሽ በኋላ አትነግሪንም እንዴ? ኧረ በስመ አብ ደግሞ እኮ አባዬ ፍላሽ አያደርገውም። ስንት አይነት ትውልድ አለ ባካችሁ። ግን እኔ እንደሆነ በምናው ሰማያዊ ነበር ቀለሙ። አይ እንግዲህ አላውቅም። እኔ ወደዛ ተመስገን አተረፈኝ። ተመስገን ጌታዬ። ውይ ሆዴ ተላወሰ፣ ውስጤ ተላወሰ። ተመስገን ጌታዬ። ኧረ እዚህ ቤት ምንድነው የማይሰማ ጉድ የለም እንዴ? ምንድነው ማይ እንዴ? አንቺ በብሩሽ ምን አሳጠበሽ? በእጅሽ ከመጀመሩ ነው በብሩሽ የሚታጠበው እንዴ? ስላላወኩ እኮ ነው ሁለቱንም በአንድ ያጠብኩበት። ብቻዬንም አይደለም። እንሰማለን ግን አንፈርድም። እናት አንተን እርጉዝ እያለች ይውረድ ብዬ ነበር። ኦ ማይ አባዬ እንድወለድ አልፈለክም ነበር ማለት ነው? ዛሬ እኔ ግን እዚህ ቤት ትወዱኛላችሁ። ያው ግን እናት ይሄን ከንቱ ሀሳብ ስላልተቀበለች ኮርቼባታለሁ በእውነት። እርግጠኛ ነህ? አሁን እሱ ኮራበታል ይመስለኛል። ስለይ እንሰማለን ግን አንፈርድም። እማዬ እናት እሷ ናት ወይ ሲሉኝ አይደለም ሰራተኛችን ናት ብዬ አውቃለሁ። አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ? ይሄ ውልቅልቅሽ ያወጣል እንጂ ገነባሻል። መድኃኒዓለም ስኳር ፋብሪካ ይስራብህ። ምን አልከኝ? አጣርቼ አልሰማሁም። ምን አልከኝ? እኔ እኮ እኔ ሰራተኛ እኔ እንደሱ ለማለት ፈልጌያለሁ። ያው አለባበስሽ፣ አነጋገርሽ ምናምን እንደ ገጠሬ ስለሆነ እየሰማችሁ ነው። ገጠሬ ብሎ ሰደበኝ እኮ። ኧረ እባክሽ ጨዋታ ማን ሴትዮ ገጠሬ ነኝ